500 years more account held of him. 500 ዓመታትን ይዟል ድንገት ክብር ሰጠው ለዚህ ዘመን ግን አነጋጋሪ ሆኗል መጽሐፉ በግጥም ስንኞች ነው የተከተበው ያኔ ዝም ብሎ መጽሐፍ ነበር በቃም አንድ በስነ ጽሑፍ ፍቅር የወደቀ ሰው ለትመት ያበቃው በግጥም የተጻፈ መጽሐፍ በ1555 የዛሬ 459 ዓመት በፓሪስ ከተማ ለንባብ ሲበቃ ከዚህ የዘለለ ወገን ነበረው ያደርግን ወጉ በዛ ትርጓሜው ዓለምን ያነጋግር ያዘ ከመጽሐፉ ጀርባ ስላለው ሰው በብዙ አሟገተ መጽሐፉ በግጥም ስንኞች ከመደርደሩ ዘሎ የዓለም አንኳር ክስተቶችን የሚተነብይ ነው መባሉ ነው ማነጋገሩ ከፈረንሳይ አብዮት እስከ ሁለቱ የዓለም ጦርነቶች መጽሐፉ በግጥም ስንኞቹ መሃል ቀድሞ አውግቷል ይላሉ ሂሮሺማንና ናጋሳኪን ካበራዩት የኒውክሌር ቦምቦች እስከ መስከረም 11 የሽብር ጥቃት መጽሐፉ ቀድሞ ተንብዮአል ይላሉ የቻይና ከአሜሪካ ቀጥላ የዓለማችን ልዕለ ኃያል መሆን የኢትዮጵያ ከኃያላን አገራት ተርታ መሰለፍ ፍቺውን ላወቀ በመጽሐፉ ስንኞች መሃል ከዛሬ 459 ዓመታት በፊት ተነበዋል ይላሉ ይሄ ሁሉ ሆነ የመጽሐፉ ጻፊ ማይክል ዴ ኖስትራዳመስ ግን እኔ ነብይ አይደለሁም ይላል I am not a prophet and do not profess to be one and state this እኔ ነብይ አይደለሁም የጻፍኳቸው ነገሮችም ትንቢት አይደሉም በ1555 ሌስ ፕሮፌቲስ ብሎ ርዕስ የሰጠው መጽሐፍ ይዞ ከአሳታሚ ድርጅት ደረሰ በቀጣው ቀናት መጽሐፉ ለትመት በቅቶ ከአንባቢዎች እጅ ገባ ማንም ግን ትኩረት አልሰጠውም ከጥቂት ዓመታት በኋላ መጽሐፉ ትኩረት ያገኝ ጀመር ብዙዎችን ያነጋግር ያዘ ወቅታዊ የመጽሐፉ ቅድመ ትንበያዎች ቤት መቱ ተባለ ሰዎች በመጽሐፉ ይረባረቡ ጀመር ነገን ቀድሞ የተመለከተ ሰው ያሉ አሞካሹት ከዚህ መጽሐፍ ጀርባ ያለው ማይክል ኖስትራዳመስ ግን እሱ ማን ነው I am Michael Nostradamus and what I have just said I wrote long ago about how my prophecies would be regarded in the future እኔ ማይክል ሮስተርደምስ ነኝ የምለው ነገር አሁን የምጽፋቸው ወደፊት በዓለም የሚሆኑትን ታላላቅ ክስተቶች ይጠቁማሉ እኔ ግን ነብይ አይደለሁም ለግርማዊ ዳግማዊ ሄንሪ በጻፍኩላቸው ደብዳቤ ተስፋ እንዳደረኩት የእኔ ሥራዎች ከእኔ ዘመን ይልቅ ወደፊት ግዝፈታቸው ይበልጥ ይታወቃል ታሳስ 14 አንዳንዶች ደግሞ ታሳሳ 1 ይላሉ 1503 ዓመተ ምህረት በሴንት ሬሚ ዴ ፕሮቪንስ ፈረንሳይ ተወለደ ከቤተሰቦቹ 9 ልጆች አንዱ ሆኖ ተወለደ የዘር ግንዳቸው ከአይሁድ ቤተሰብ ቢመዘዝም በ1455 ሙሉ ቤተሰቡ የካቶሊክ እምነት ተከታይ ሆኗል የዘመነ ሕፃንነቱ ሕይወት እምብዛም አይታወቅም ሴት አያቱ ዘንድ ማደጉ ግን ይነገራል ትንሹ ልጅ ኖስትራዳመስ የ15 ዓመት ዕድሜውን ሲደፋ ወደ አቪገነን ዩኒቨርሲቲ አመራ መጀመሪያ ቋንቋ ሎጂክና የመሳሰሉትን የትምህርት ዘርፎች አጠና ወደ ኋላ ላይ ጂኦሜትሪ አርትሜቲክ ሙዚቃ አስትሮሎጂ ወይም አስትሮኖሚ ተከታተለ እሱም ስለ ያኔ ቆይታው እንዲህ ይላል I was a conscientious hard-working student of some merit ጠንክሮ የሚያጠና ተማሪ ነበርኩ ቋንቋ ሂሳብና አስትሮሎጂ ተምሬያለሁ የአስትሮሎጂ ወይም በእኛ የአገረኛ አባባል የኮከብ ቆጠራ ትምህርቱ ዛሬም ለሚያነጋግረው በትንቢት ተሞልቷል ስለሚባለው መጽሐፉ ትልቅ ሚና ስለመጫወቱ ይነገራል እሱም እኔ ነብይ አይደለሁም ማለቱ ከሃይማኖታዊነቱ ሳይንሳዊነቱ እንደሚጎላ ለመጠቆም ነው የሚሉ ብዙ ናቸው ትምህርቱን እየተከታተለ ድንገት አገሪቱ በወረርሽኝ ተመታች ዩኒቨርሲቲው ለመዘጋት ተገደደ በ1521 ኖስትራዳመስ የአቪገን ዩኒቨርሲቲ ለቆ ወጣ ለቀጣይ 8 ዓመታት ጫካ ለጫካ እየተዟዟረ ከቅጠሎች መድኃኒትን ይቀምም ጀመር በ1529 ሕክምና ለማጥናት ወደ ሞንቴፔሌር ዩኒቨርሲቲ ገባ
furthering my great interest in medicine, I enrolled at the University of Montpellier. ለሕክምና ሳይንስ ጥልቅ የሆነ ፍላጎት ነበረኝ። ወደ ሞንቶፕሌርም ገብቼ ነበር። ብዙም ሳይቆይ ግን ከዩኒቨርሲቲው ተባረረ። ሰበቡ ደግሞ ከቅጠላ ቅጠል ቀምሞ መድኃኒት የሚሸጥ መሆኑ ስለተደረሰበት ነው። የዩኒቨርሲቲው ዶክትሪን ይሄንን አምርሮ ይቃወማል። የተባረረበት ዶክመንት ዛሬም ድረስ በሞንቴፖለር ዩኒቨርሲቲ ይገኛል። ከዩኒቨርሲቲው ከተባረረ በኋላ በባህል መድኃኒት ቀማሚነቱ ቀጠለ። ወደ ኋላ ላይ ያን ዘመን ያጥለቀልቃቸው የነበረን ወረርሽኝ ፍጹም መከላከል የቻለ ሮስፒል የተሰኘ መድኃኒት ለመቀመም ቻለ። ዛሬም ድረስ ስሙ በፈረንሳዮች ዘንድ ከፍ ብሎ የሚጠራው በዚህ መድኃኒት ነው። በ1531 ዓመተ ምህረት በያኔው የአውሮፓውያን የዳሴ ዘመን ዝነኛ ምሁር የነበረው ጁልየስ ቄሳር ሴሊንገር ወደ አገን ከተማ ጋበዘው። በዚያም ሚስት አገባ። በአመቱ ልጅ አገኘ። በ1534 ዓመተ ምህረት በተነሳው ወረርሽኝ ግን ሚስቱና ልጁ ሞቱ። ኖስትራዳመስ አምርሮ አለቀሰ። But very tragically, I was not able to save the lives of my first wife. ታማሚዎችን በማከም በጣም ስኬታማ ነበርኩ። በጣም የሚያሳዝነው ግን ባለቤቴንና ልጄን ለማዳን አልቻልኩም። ለምን የራሴን ላላድን ለምን ይሄ ስጦታ ተሰጠኝ? ለምን? ፈረንሳይ ለቆ ወደ ጣሊያን ተጓዘ። ወደ ጣሊያን ካመራ በኋላ ከመድኃኒት ወደ ጽሑፍ ሥራ ዘነበለ። በ1550 አልሜናክ ለህትመት አበቃ። የአልሜናክ ትርጓሜ እንደ ቀን መቁጠሪያ የሚያገለግል በዓመቱ ውስጥ የሚሆኑ ነገሮችን አካቶ ያዘ የሚለውን ይሰጣል። መጽሐፉ ስኬታማ ሆነ። ሌሎችን አከታትሎ ለመጻፍ መነቃቃትን አገኘ። ለሚቀጥሉት 1000 ዓመታት የሚያገለግል ያለውን መጽሐፍ ለማዘጋጀት ራሱን አሰናዳ። በ1555 ዛሬም ድረስ ዓለምን የሚያነጋግረውን ሌስ ፕሮፌቲስ ይዞ ብቅ አለ። የመጽሐፉን መውጣት ተከትሎ የተቃርኖ ድምጾች ይደመጡ ጀመር። አንዳንዶች ሰውየው እብድ ነው፣ አጭበርባሪ ነው አሉ። የአስትሮኖሚ አዋቂዎች ደግሞ ነገሩን በተለየ መልኩ ለማየት ፈለጉ። ያኔ ውዝግብ ያስጀመረው መጽሐፍ ከክፍለ ዘመን ተሻግሮ ዛሬም እንዳነጋገረ መቀጠሉ ግን ይበልጥ ያነጋግራል። My prophecies consist of 10 centuries, not? የእኔ ትንበያዎች 10 ክፍለ ዘመን ይጓዛሉ። እነርሱም 100 የግጥም ስንኞችን ይይዛሉ። በመጽሐፉ የግጥም ስንኞች ውስጥ የመስከረም 11 የሽብር ጥቃትን ይገልጻል የሚሉ ወገኖች የሚያምኑባቸውን ስንኞች በግርድፉ ወደ አማርኛ መልሰን እንየው። Earth-shaking fire from the center of the earth makes tremble the tower of the new city in the year 1999 and 7 months. በ45 ዲግሪ ላይ ሰማይ ተቃጠለ፣ ወደ አዲሷ ከተማ እሳቱ ተንቀለቀለ። በ1999 7ኛ ወር ታላቅ ሽብር ከሰማይ መጣ። የሰው ልብ ጭካኔ የንጹህን ደም ጠጣ። ዛሬ በ45 ዲግሪ ላይ የምትገኘው ከተማ ባለሙያዎች ኒውዮርክ ስለመሆኗ ይስማማሉ። ተንታኞች ደግሞ አዲሷ ከተማ እሷ ነች ይላሉ። በኒውዮርክ የገበያ ማዕከላቱ ላይ የተከሰከሱት አውሮፕላኖች ናቸው ሲሉ ለግጥሙ ስንኞች ጥንካሬ ያላብሳሉ። ተቺዎች ግን አውሮፕላኖቹ የተከሰከሱት በ2001 መስከረም 11 ነው፣ እሱ ግን በ1999 7ኛ ወር ነው ያለው ሲሉ ቅድመ ትንበያውን ውድቅ ያደርጉታል። የኖስትራዳመስ የግጥም ስንኞች የመስከረም 11 ጥቃትን ነው የሚገልጸው ብለው የሙጥኝ የሚሉት ደግሞ ለዚህ መልሳለን ይላሉ። እሱ የሚጠቀመው የቀን ቀመር እኛ አሁን ከምንጠቀመው ጋር የጥቂት ጊዜ ልዩነት አለው ሲሉ ይከራከራሉ።
በኖስትራዳመስ መጽሐፍ ውስጥ በግልጽ ተቀምጧል ከሚባሉት የዓለማችን ግለሰቦች ውስጥ የአሁኑ የዩናይትድ ስቴትስ ኦፍ አሜሪካ ፕሬዝዳንት አንዱ ናቸው፣ ባራክ ሁሴን ኦባማ። እሳቸው ለኖስትራዳመስና ስራዎቹ አዎንታዊ አመለካከት እንዳላቸው ተናግሯል። የሰውየው ቀድመ ትንበያዎች ትክክል ናቸው ሲሉ ተደምጧል። በኖስትራዳመስ መጽሐፍ ውስጥ ባራክ ኦባማን ይገልጻል የተባሉት ስንኞች እነዚህ ናቸው። የጥቁርና ነጭ ውህድ ይወለዳል። አዲሱ አምፓየር ከማለፏ ቀድሞ እሱም ከዙፋኗ ይወጣል። መጽሐፉን እንተነትናለን፣ ትንታኔዎቹም ትክክል ናቸው የሚሉ ሰዎች በመጽሐፉ ስንኞች ውስጥ ኢትዮጵያ ስለመገለጿ ይናገራሉ። የአፍሪካ ብቻ ሳይሆን መካከለኛ ምስራቅንም ጨምሮ ሀያል አገር ሆና ትወጣለች ይላሉ። እነ ናይጄሪያ ከኋላዋ ይከተላሉም ይላሉ። የዓለም ልዕለ ሀያልነቱ ዘመን ወደ ምስራቅ ይሄዳል። የመጽሐፉ ተንታኞች ቻይና ናት ይላሉ። ያኔ ኢትዮጵያ ከአዲሷ ልዕለ ሀያል አገር ጋር መሳ ለመሳ የምትቆም የምድራችን ተጽዕኖ ፈጣሪ ሀገርም ትሆናለች ይላሉ። ነገሩን እንጠቅልለው። ወጋችን ስለ አንድ መጽሐፍ ነበረ። በ1555 እንደ ዋዛ ለህትመት ስለበቃ ሌስ ፕሮፊቲስ ስለተሰኘ መጽሐፍ። ለመጽሐፉ ያለው አንደምታ ብዙ ነው። ለአንዳንዶች በቃ እንደ ማንኛውም መጽሐፍ አንድ መጽሐፍ ነው። ሌላ ዚባዚንኬ ማብዛት ደስ አይላቸውም፣ አይጥማቸውም። ለአንዳንዶች ቅድመ ትንበያዎች ያሉበት፣ ትንበያዎቹም ላለፉት 459 ዓመታት ትክክል ሆነው እየተጓዙ ያሉ አስደናቂ መጽሐፍ ነው። ለአንዳንዶች ከቅዱሳንና ጥንታዊ መጽሐፍት የተኮረጀ የአንድ አወናባሽ ሰው የስርቆት ውጤት ነው። ለአንዳንዶች የአስትሮሎጂ ሳይንስ ጥበብ ቤት የመታበት የታላቅ አእምሮ ሥራ ነው። ለአንዳንዶች በሰዎች ፍላጎት ብቻ ያለ ትርጉሙ ትርጉም እየተሰጠው ያለ ቦታው ቦታ የተሰጠው የአንድ የማይረባ ሰው የማይረባ መጽሐፍ ነው። ግን ደግሞ ኖስትራዳመስና መጽሐፉ እንዳነጋገሩ እንዳወዛገቡ ዛሬም መጓዛቸው ነው ማነጋገሩ። ከመጽሐፉ ጀርባ ያለው ሰው መጨረሻስ ምን ሆነ? የመጨረሻ ጥያቄያችን አድርገን እንሰነባበት። ሐምሌ 1 1556 ምሽት ለጸሐፊው ጄንዴ ቻዊንግ እንዲህ አለ አሉ። የነገዋ ፀሐይ ስትወጣ በሕይወት አታገኝኝም። በእርግጥም በነጋታው በአልጋውና ጠረጴዛው መሃል ሞቶ ተገኘ አሉ።